አሁን ይሄ ጥርት ያለ እቃ በሰሜን ወሎ ውርጌሳ ነው የሚሰራው ቢባል ማን ያምናል? ወደ ቀይ አፈር የሚሄደው የአንዲት እህታችን ትዕዛዝ ኪሽን ካቢኔ፣ ከዛ ጭማሬ ደግሞ መዋቢያ ጽድት አድርገው ሰርተውላታል። በዚህ መልኩ እንደምትመለከቱት እንግዲህ ውብ የሆነ የትም ያልታየች ኪችን ካቢኔ በጣም ጽድት ብላ የተሰራች ይኸውላችሁ ዛሬ ከች አድርጌላችኋለሁ። ላይክ እያደረጋችሁ እስከ መጨረሻው ቪዲዮውን ተከታተሉ። እንዴት እንደሚሰራ ዋጋውስ እንዴት ነው የሚለውን በግልጽ የምነግራችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ እያልኩ እንግዲህ ዛሬ በአዲስ ስራ መጥቼላችኋለሁኝ ውድ ተመልካቾቼ። እንግዲህ የምትመለከቱት ኪሽን ካቢኔ ጽድት ያለ ዲዛይን ነው የማሳያችሁ። ከዛ ደግሞ መዋቢያም አለ ጭማሬ፣ እሱንም የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ኪሽን ካቢኔ ዋጋውስ እንዴት ነው የሚለውን እስከ አልጋ ጨምሬ የማስረዳችሁ ይሆናል። አብራችሁን ቆዩ። ውድና የተከበራችሁ እንግዲህ ይህ ስራ የሚሰራው በውርጌሳ ከተማ ሲሆን በሰሜን ወሎ ጥርት ባለ እንግዲህ ከሌላ ሀገር ሩቅ ሀገር አዛችሁ የትራንስፖርት ስትበሉ የኖራችሁ ገናም ለመበላት የተዘጋጃችሁ ካላችሁ ጥርት ባለ ስራ መተንላችኋል ማለት ነው። በጣም ውብ የሆነ በታማኝነት ለ2 ዓመት ጋራንት የሚሰጥለት ሞያ ጽድት ባለ ስራ መተንላችኋል። ለ2 ዓመት ጋራንት እንሰጣችኋለን። ዋስትና ያለው ስራ ነው የምንሰራው። እንግዲህ ማንኛውም ስራ ሲሰራ ኪሽን ካቢኔ ሊሆን ይችላል፣ ዱላብ ሊሆን ይችላል፣ ቡፌ ሊሆን ይችላል፣ መዋቢያ ሊሆን ይችላል፣ ቲቪ ስታንድ ሊሆን ይችላል፣ አልጋ ሊሆን ይችላል። በተለያየ እንጨቶች ነው የሚሰራው እንደምትመለከቱት ማለት ነው። ብዙዎቻችሁ እቃ ስታዙ የምትሳሳቱት ነገር ምንድን ነው? ዋጋ ቅናሽ ብቻ ነው የምትመለከቱት ማለት ነው። እንግዲህ ይሄ ኪችን ካቢኔ የተሰራው ቤቷ ተለክቶ የሚወስደውን ያህል ነው። ብዙዎቻችሁ ዋጋ ለምን አትናገርም ዋጋ ምናምን ትላላችሁ። አሁን ይሄ ኪችን ካቢኔ የተሰራው በራሷ ቤት ተለክቶ ነው ዋጋ የወጣላት ማለት ነው። ይህንን ስለነገርኳችሁ እናንተ በዚህ ዋጋ ይሰራላችኋል ማለት አይደለም። ወይም ከዚህ ሊበልጥ ይችላል፣ ወይም ከዚህ ያነሰ ሊሆን ይችላል የእናንተ ቤት ማለት ነው። ስለዚህ ከተለካ በኋላ ነው ዋጋ የሚወጣው። ብዙዎቻችሁ ዋጋ ስለምትሉ የልጅቷን የተሰራበትን ዋጋ እነግራችኋለሁ ማለት ነው። ውድ ተመልካቾቼ ሁሉንም አስረዳችኋለሁ ማለት ነው። ነገር ግን እቃ ስታዙ እንጨቱን መርጣችሁ ዋጋው ስለሚለያይ ማለት ነው። ዋጋው በጣም ከፍና ዝቅ ስለሚል የእቃ ጥራት አይታችሁ ነው ማዘዝ ያለባችሁ ማለት ነው። ለሁል ጊዜው ስለሆነ በደህነኛው እቃ ብታዙ የምትጨምሩትን ጨምራችሁ የተሻለ ነው ባይነኝ። ለእናንተ የሚጠቅማችሁን ነው የምነግራችሁ ውድ ቤተሰቦቼ። እንግዲህ ኪችን ካቢኔ እንደምታዋት በጣም ጽድት ያለ ከረሯ በጣም የሚያምር በጣም ውብ የሆነች በባለፈውም አንድ ሰርቼላችኋለሁ። ነገር ግን ከባለፈውም ከለር ነው አንድ አይነት ነው፣ እንጨቱ የተሰራው ከአንድ አይነት ነው። ነገር ግን ከለር አመራረጥ ይለያያል። የማንኛውም ፍላጎት የተለየ ነው ማለት ነው። የዚች እህታችን እንግዲህ ኪችን ካቢኔዋ የተሰራው 75,000 ነው ማለት ነው። ገብቷችኋላ? በአስተያየት ተደርጎላት በስነ ስርዓት ጽድት ያለ ኪችን ካቢኔ ቤቷ ተለክቶ 75,000 ብር ፈጅቶባታል ማለት ነው። ውድ ተመልካቾቼ እንግዲህ ይህን ዋጋ ለሌሎቻችሁም በዚህ ዋጋ ይገኛል ማለት አይደለም። የሚቀንስም ሊሆን ይችላል የእናንተ፣ ወይም የሚጨምርም ሊሆን ይችላል። እንደገና ደግሞ እንጨት አሰራር ምናምን የሚጠቀሙት እቃ የተለያየ ነው ብያችኋለሁ። የሚቀንሰውን ካላችሁ ደግሞ በሚቀንሰው ይሰራላችኋል ማለት ነው። ነገር ግን ብዙ እርሜ አይኖረውም። አስተማማኝና የ2 ዓመት ጋራንት የምንሰጣችሁ ጽድት ባለ ስራ መረከብ ትችላላችሁ ማለት ነው። ውድ ተመልካቾቼ እንግዲህ መዋቢያም አላት። መዋቢያዋ ጽድት ባለች በተሽከርካሪ ምናምን የተሰራችው ዋጋዋ 15,000 ብር ነው። ከዛም በታች የሚቀንስ አለ ብያችኋለሁ። ይለያያል ማለት ነው። ይህን ዋጋ አይታችሁ ሌላ ቦታ እንደዚህ አይነት ነው ትላላችሁ።
ይሄ በታማኝነት የሚሰራ ስራ ነው ይሄ ማለት ነው። የትም ቦታ ወስዳችሁ አይታችሁ ተጠቅማችሁበት የተበላሸ ነገር ካለ ተመልሳችሁ መውቀስ ትችላላችሁ። ምክንያቱም እኔ ያለሁኝ ውርጌሳ ላይ ነው የሚሰራው፣ ሰዎቹ የሚታወቁ ናቸው። ስለዚህ በታማኝነት ነው ማዘዝ ትችላላችሁ ማለት ነው። ማዘዝ የምትፈልጉ ቁጥር ኮሜንት ላይ ማስቀምጥላችኋለሁኝ። እዚህም ደግሞ 0928 15 47 55 ብታናገሩን ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ አለን። ቀጥታ እንመልስላችኋለን ማለት ነው። ውድ ተመልካቾቼ እንግዲህ የዛሬው ስራ ይህን ይመስላል። በጣም ጽድት ባለ ስራ ነው እንደነገርኳችሁ የመጣሁላችሁ ማለት ነው። አልጋ ማዘዝ ትችላላችሁ። አልጋ በጣም በምትወዱት በሌዘር ማሰራት ትችላላችሁ። እንጨት በእንጨት ማሰራት ትችላላችሁ። ኤምዲኤፍ፣ ኤችዲኤፍ ሁሉም በምፈልጉት አይነት አለላችሁ። እናንተ በምርጫችሁ ነው የሚሰራው። እንደነገርኳችሁ በጣም ጽድት ብሎ ነው የሚሰራላችሁ። ታማኝነት እስከ ጥግ ድረስ ነው የምላችሁ። እንግዲህ አልጋ በ30 ሺም አለ፣ 31 ሺም አለ፣ 29 ሺም አለ፣ 28 ሺም አለ። ከዛም በታች የሚቀንስ አለ። እናንተ እንደምታዙት ነው የሚሰራላችሁ። እንግዲህ ቡፌም በ27 ሺ አለ፣ በ28 ሺ አለ፣ በ25 ሺ አለ። በተለያዩ ስራዎች ነው ዛሬ የመጣሁላችሁ ማለት ነው። በጣም ጽድት ያሉ አልጋዎች እንሰራለን። እንዲሁም ኪችን ካቢኔ በጣም አሪፍ በሆነ አሰራር የምንሰራላችሁ ይሆናል። መዋቢያ መቀመጫ አለው፣ ሚሽከረከር አለ። እንዲህም መስዋዕቱ የምትመለከቱበት መሽከርከር ይችላል ማለት ነው። ውድ ተመልካቾቼ በጣም ለየት የሚያደርገው ነገር አሪፍ ዲዛይኖች መጥተዋል። እነሱን ወቅታዊ የሆኑ ዲዛይኖችን ያለፈበት ሳይሆን አሁን ላይ ያለበትን ማዘዝ ትችላላችሁ። በምፈልጉበት አይነት እናደርሳለን። ሰላማችሁ ብዝዝት ይበል። ለማዘዝ የምትፈልጉ እንግዲህ ቁጥሬን አስቀምጥላችኋለሁ። ሁላችሁም በቴሌግራም፣ ዋትስአፕ፣ ኢሞ ላይ እየመጣችሁ ጎብዩን፣ እዘዙን፣ አበረታቱን። ያው እናንተ ስታዙ እኛም እየተበረታታን ሌሎችም እያዘዙ ምናምን ይሄ ራሱ ለኛ እገዛ ነው ማለት ነው። ከኛ ዘንድ መታችሁ ስላዘዛችሁ ለኛ ብርታት ነው፣ ለኛ የስራ ሞራል እንዲኖረን ማድረግ ነው ማለት ነው። ብዙ ጊዜ እናንተ ስላዘዛችሁ በገንዘባችሁን ብታዙም ለኛ ግን ብርታት ስለሚሆነን እያዘዛችሁ ብታሳድጉን ጥሩ ነው። ሌላ ሀገር ሄዳችሁ ከምታዙ የሀገራችሁን ሰው ከፍ ብታረጉ በጣም አሪፍ ነው ባይነኝ። ለእናንተም ትራንስፖርት ይቀንስላችኋል። ከትራንስፖርት እንኳን ነፃ ትሆናላችሁ ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። በያላችሁበት ሰላም አላህ ያድርጋችሁ። ከቤተሰቦቻችሁ ጋር በሰላም የምትገናኙ አላህ ያድርጋችሁ። ቤተሰቦቻችሁንም ፈጣሪ ይጠብቅላችሁ። እናንተንም ብርታቱን ይስጣችሁ። በውጭ ሀገር ሆናችሁ ስለምትከታተሉኝ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁኝ። ሰላም ብያለሁ።